ደረሰም ዓለም በጉጉት የሚጠብቀው የፍጻሜ ጨዋታ ዌምብሌይ ላይ ዛሬ ምሽት 1 ተኩል ላይ የሚከናወን ጨዋታ ይሆናል። አስተማሪው ከተማሪው መምሩ ከደቀ መዝሙሩ ጋር የሚያረጉት ፍጥጫ የወንበርን ጥቅጥቂያ ወይም ደግሞ የኃያልነት ርክክብ የሚከናወንበት ጨዋታ እንደሚሆን ይጠበቃል። አርሰናል ድል ማድረግ የሚችል ከሆነ ከአራትዮሽ ዋንጫ ፉክክር የሚዘልቅበትና ከአራቱ ዋንጫዎች አንዱ በማሳካት ለቀጣዮቹ ዋንጫዎች የሚንደረደርበት ይሆናል። ጋርዲዮላ የውድድር ዓመቱን ካለ ዋንጫ ለማጠናቀቅ በሚደረገው ፍልሚያ ይህንን ዋንጫ የማንሳት ግዴታ ተጥሎባቸዋል። ወሳኝ ፍጥጫ፣ ወሳኝ ጨዋታ በዌምብሌይ ስቴዲየም። ሁለቱም አሰልጣኞች ሁለተኛ ግብ ጠባቂያቸው እንደሚያሰልፉ ታውቋል። አሰልጣኝ ፔፕ ጋርዲዮላ በዶናሩማ ቦታ ትራፎርድ ምርጫቸው እንደሚያደርግ ተገልጿል። ሚካኤል አርቴታም ቢሆኑ ከዴቪድ ራያ ይልቅ ኬፓ አሪዛባላጋን መምረጣቸውን የመረጃ ምንጮች እየጠቀሱ ይገኛሉ። ተጠባቂ ጨዋታ፣ ተጠባቂ ፍልሚያ ምሽት 1 ተኩል ላይ በዌምብሌይ ስቴዲየም የሚከናወን ይሆናል። ጋርዲዮላ ስለዚህ ጨዋታ አስተያየታቸውን ሲሰጡ አርሰናል የተሻለ ቡድን ነው፣ ነገር ግን በተለያዩ መንገዶችና በራሳችን የታክቲካል ሳቢዎች ጨዋታውን ለማሸነፍ እንጫወታለን ሲሉ ተደምጠዋል። ሚካኤል አርቴታ በበኩላቸው ለተጠራጣሪዎቻችን መልስ የምንሰጥበት ጨዋታ ነው ሲሉ ተደምጠዋል። ተጠባቂ ፍልሚያ፣ ተጠባቂ ጨዋታ፣ ማን ያሸንፋል? ውጤት ይገመስኪ። የፕላስ ምልክቱ በመጫን ፎሎ ያርጉ። ከምሽቱ 12 ሰዓት ጀምሮ በዩቲዩብ ቻናላችን ሲዲ ስፖርት ላይ እንገናኝ። ሲዲ ስፖርት ላይክ ይደረግ፣ ፎሎ ይደረግ፣ ሳብስክራይብ ይደረግ። መልካም ቀን፣ መልካም ጨዋታ። ውጤት በድጋሚ እንዲጋመት እንጋብዛለን። ይመቻችሁ።